ከዛ የሆነ ጊዜ እንደውም የሆነ በቃ ምን የሆነ እንትን አረኩኝ። ኪኒን ዝም ብሎ ኪኒን አይደለ ዝም ብዬ ዋጥኩት 6 ፍሬ ምናምን ይሆናል። በቃ እኔ ሞት ነው የምፈልገው። ራስሽን ለማጥፋት መዳም ቤት ውስጥ ራስሽን ለማጥፋት ነው ኪኒኑን የወሰድሽው? ቤተሰቦቼን ይጠብቃሉ። ሰርሰት መጣለች ይሉ እኔ ሰከዩ ዲዶ ከዛ በኋላ ማለት ነው ልጆቹ ቁርስ ተነስተውብኝ ከነሱ ጋር ተቀምጬ ነበረ። አላቅም እንደ እንቅልፍ ነገር ወሰደኝ። በቃ ልጁን እንዶሚ ሰርቼ እያበላሁት እያለ እንደዚህ ካሽኳን እንዶሚውን አፉ ላይ አድርጌለት እንዴት እጅ ምንም አይንቀሳቀስ ምንም እንቅልፍ ነገር። ከዛ አብኝ እንጂ ምን ሆነሽ ነው ይለኛል ልጁ። ድምፁ ብቻ ነው የሚሰማኝ፣ ራሴን አላቅም። ከዛ እንደምን ብዬ ወደ ክላስ ሄጄ ምናምን ጠጥቼ ትንሽ ተሻለኝ። ከዛ በኋላ እንደነገርኩሽ 4 ወር ምናምን ሆነኛል። ሆዴ ምናምን አሁን እያስታወቀ ነው። ከዛ ፔሪድሽ ቀረ። ከደፈረሽ ቀን ጀምሮ ፔሪድ አላየሽም? አዎ። ከዛ ነገርኳት ለሴትዮዋ መሄድ ፈልጋለሁ እናቴ በጣም ታማለች አልኳት። አንቺ ስንት ወርሽ ላይ ነው እርጉዝ መሆንሽን ያወቅሽ? በቃ 2 ወር 3 ወር ምናምን ሲሆንኝ አወቅኩኝ። ገና የመጀመሪያ ወር ደግሞ ፔሪድሽ ሲቀር በመደፈርሽ ምክንያት እርግዝና ተፈጥሮ ሊሆን ይችላል ብለሽ አልጠረጠርሽም ነበር? አዎ ለጓደኛዬ ነገርኳት። እንደዚህ እሷ ብቻ ነበረች የምታውቀው እና እንደዚህ ነበረችው ጓደኛሽ ኢትዮጵያ ላይ ነበረች? ኢሚራት ናት። ከዛ ለእሷ ነገርኳት ሁሉንም ነገር። ሌላ ማንም ሰው ስለሌለኝ ቤተሰብ አላወራም። በቃ እኔ ስለመሞት ቤተሰብ ማግኘት አልፈልግም። በቃ ሞታ ቀርታለች እንዲሉ ፈልጌ ለማንም ሰው አልደውልም። እናቴ ደላላ ጋር የትም የደወሉ በቃ ልጅ እንፈልጋቸው ሞታም ከሆነ ሬሳዋ ላኩልኝ እያለች እናቴ በጣም ታለቅሳለች። ለምን ለቤተሰብ መደወል አቆምሽ እንዴ? ስትደፈሪ ለቤተሰብ መደወል አቆም? አዎ በቃ ተበላሽቷል። ተስፋ ምን ያገናኘዋል? ባለትዳር ብትሆኚ ከባልሽ ጋር መደወል ልታቆሚ ትችያለሽ። ባልሽ ሊያስጠላሽ ይችላል። በመደፈርሽ የራስሽን ልትጠይ ብዙ ነገር ሊደርስብሽ ይችላል። ግን ቤተሰብ ምን አገናኘው? ለምን ባለትዳር ነበርሽ እንጂ እጮኛ ነበረኝ። በቤተሰብ ቀለበት ታስሮልኛል። በቤተሰብ የመጣ ባል ቀለበት ታስሮልሽ ነበር ወደዚህ ስትመጪ? ኦኬ። ስለዚህ ልክ የመደፈሩ ሲካሄድብሽ አቆምሽ። ከሱ ጋር መደወል ሆነ ዝም ብለሽ ሳትናገሪ ጠፋሽባቸው ከቤተሰብ ጋር? ጠፋው። ከዛ ስልክ የማውቀውንም ሰው በቃ ምንም መጠቀም አቆምኩኝ። ፌስቡክ ምናምን የምጠቀም ነበር፣ እሱንም እንዳለ አጠፋውኝ። በቃ ከራሴ ጋርና ከጓደኛዬ ጋር ብቻ ነው እንትን የምለው። ከዛ በኋላ ሄዳሉ ምናምን ስላ ሴትዮዋ እንዴት ነው የምትሄጂው? ፊት ቀድመሽ አልነገርሽኝም፣ አሁን አትሄጂም። እንደገና ደግሞ ኮንትራትሽ አላለቅም 4 ወር ምናምን ይጥራል ምናምን አለችኝ። እንደዛ ስተኝ ጊዜ እኔ እናቴ በጣም ታማለች፣ እናቴን ሳትሞት ሄጄ ማየት አለብኝ አልኳት። ከዛ እንደዛ ስለ አይሆንም ቆይ ለባለቤቴ ነግረዋል ባለች። ከዛ ሰውዬው ለምንድን ነው እሄዳለሁ የምትይው ምናምን ሲለኝ እናቴ ታማለች ምናምን አለኝ። ብትሄጂም እኮ እናትሽ እኮ ከሞቱ እኮ አላህ ይራህማት፣ በቃ ምንም የምትለውጠው ነገር የለም አለኝ። ከዛ እኔ በቃ አልሰራም አልኩኝ። ከዛ ሴትዮዋ የሆነ ቀን ልጅቷን ታቅፊ ምናምን አየችኝ። እንደዚህ ታቅፊ ሆዴ ምናምን አየች መሰለኝ። ከዛ ሂጂ ልጅቷ አሳረፊ ቁጭ አድርጊያትና እኔ ተቀመጭ ላወራሽ እፈልጋለሁ አለች። ኖ ከዛ በኋላ እንደዛ አይደለም። እንደዛ ስትለኝ ኮሮና ቴስት ታደርጊያለሽ፣ እንደዛ ከሆነ ኮሮና ጊዜ ነበረ፣ ሄደሽ ሐኪም ቤት ኮሮና ቴስት አድርጊ ተባልኩ። ከዛ ጓደኛዬ ነገርኳት። በቃ ነፍሴ ተጨነቀች። ሐኪም ቤት ሂጅ በቃ ነፍሴን አላውቅም። ከዛ ኮሮና ቴስት አድርጌ መጥቼ ይታወቅ ምን አላውቅም። ከዛ እንትን አለችኝ፣ ሂጂና ሽንትሽን ሸንተሽ አምጪ አለችኝ ሴትዮዋ ማለት ነው። ከዛ ሽንትሽን ሸንተሽ አምጪና ለምርመራ ይወሰዳል ምናምን አለችኝ። ከዛ በጣም ፈራሁኝ። ከዛ ከውሃ ጋር ቀላቅዬ ሰጠኋት ሽንቴ ማለት ነው።
ለኮሮና ምርመራ ለምን ብላ ነው ሽንት የምጠይቅሽ? ተጠራጠረችኝ። የዛኔ ምን አውቃለሁ ሽን ምናምን አይታ ያው ሴት አይደለች ታውቃለች። ከዛ ጠራችኝ። እንደዛ እንትን አለች መሰለኝ ራሷ ቴስት አድርገ አላውቅም። ከዛ አቀፈችኝና ምን ሆነሽ ነው ምንድን ነው የተፈጠረው አለችኝ። ከዛ መናገር አልችልም ምክንያቱም መሰለኝ በቃ ካወቀች በቃ የሆነ ነገር የምታደርግ መሰለኝ። ለመደበቁ ሞከርኩኝ። ከጭራሽ አልኳት እርጉዝ ነሽ መሰለኝ። አይደለሁም አልኳት። በቃ አይደለሁም። ከዛ እንደዛ ስትለኝ መጨረሻ ላይ አልፋታ ስትለኝ አሁን ምናምን አልኳት። የማነው ምናምን ስትለኝ እንደዚህ ብዬ ነገርኳት። ወንድምሽ ደፈረኝ ብለሽ? አዎ ነገርኳት። ከዛ በቃ ፖሊስ ወስድሻለሁ አለችኝ። እኔ አቡዬ በጣም ነው የሚያመኝ። በቃ በጣም ያመኛል። ይዛኔ በቃ የሆነ ቦታ ማረፍ ነው የምፈልገው። የወንድሟ ስም እንዳይጠፋ ብላ የሆነ ነገር እንዳታረግሽ ፈርቼ ነው። አሁን በዛ ስትለኝ አልሄድም፣ አገሬ ብቻ መግባት ነው የምፈልገው አልኳት። አገሬ ላኪ፣ የምታዝኝ ከሆነ አገሬ እንድገባ ብቻ አድርጊኝ፣ ትኬት ቆርጠሽ ምናምን አለች አልኳት። እሺ እንደዛ ከፈለግሽ ችግር የለም አለችኝ። ትኬት ቆረጠችልኝ። አቡዬ ገንዘብ ደግሞ እጅ ላይ የኢማራት ቢያንስ 6000 ምናምን ብር ነበረኝ ያስቀመጥኩት። የት እንደሚሄድ አላውቅም። ማንም ይቀበለኝ ዘመድ የለኝም። ዝም ብዬ ብቻ እሷ ምንም አይነት ካሳ አልሰጠችሽም? ወንድሟ እንደዛ ስላደረገሽ ምንም አይነት ገንዘብ አልሰጠችሽም? አልከስም ስትይ ሀገሬ የሚፈልገው ስትይ ምንም አይነት ገንዘብ አልረዳችሽም? ሰጣኛለሽ ግን 500 ምናምን ብር ነው እንጂ የዛን ብዙ አልሰጠችኝም። እሺ ግን የወንድሟን ዘር የወንድሟን ልጅ ይዘሽ ከሀገር እንድትወጪ እንዴት አትይጂ ብላ አትይጂ አለችኝ። አትይጂ ስትለኝ እኔ ፈራው ይገለኛል እሱ አዎ ኦኬ። የዛኔ ቢያገኝ ከዛ ከፎቅ አልወረድኩም። እሷ ጋር ቆየሁ። ወዲያው ትኬት ቆረጠችልኝ። ከዛ ፌስቡክ ላይ የማወራው ልጅ ነበረ። በቃ የዛኔ በቃ የሆነ ሰው ተቀብሎኝ ከኤርፖርት የሆነ ቦታ የሚጥለኝ ሰው ነው የፈለኩት። የሆነ በቃ ከዛ ውስጥ የትም ይሁን ብቻ የሆነ ቦታ አገሬ ሄጄ የሆነ ቦታ ወደቅ የትም ይሁን መንገድ ላይ የሚሆን ምንም ይሁን። ከዛን ልጅ እንደዚህ መምጣት ፈልጌ እኮ የቤተሰብ ስልክ አልሰራ ብሎኝ እባክህ ተቀበለኝና በነገው ሄዳለሁ ወደ ቤት አልኩት። እንደዛ ስለው እሺ አለኝ። ግን ሩቅ ነው ያለሁበትና አረ ችግር የለም እባክህን ቤተሰብ ስልክ አልሰራ ብሎኝ ነው። እኔ ሳክሬስ ታሪክ ነበር ለቤተሰብ ሳልደውል የመጣሁት ድንገት ነው የመጣሁት ምናምን አልኩት። እሺ አለኝ። ከዛ ስም ብዬ ሄድኩኝ አዲስ አበባ ኤርፖርት። እሱ ሩቅ ስለነበረው ጓደኞችን ላከና ተቀበሉኝ መጥተው ማለት ነው። ከዛ ወሰዱኝ። ጓደኞቹ ጋር አንድ ቀን አደርኩ። ከዛ እሱ ቀረ አልመጣም። በቃ በጣም ፈራሁ። ከዛ ልጆቹንም እንዳልነግራቸው እነዛ የተቀበሉኝ ልጆች ፈራኋቸው። አላቃቸው ማንነታቸውን የማውቀው ነገር የለም። ከዛ በነጋው